ሰላም ሰላም ቅዱሳኖች እንዴት ናችሁ? ሁሉ መልካም ነው ወይ? ዛሬም እንግዲህ በድጋሜ ላገለግላችሁ እግዚአብሔርን ቃል ሼር ላረጋችሁ መጥቻለሁ። ተባረኩልኝ። በጣም አጠር አድርጌ እግዚአብሔር በውስጤ ያስቀመጠውን ሀሳብ ሼር አረጋችኋለሁ። እግዚአብሔር አሁን የምንማረውን የማካፍላችሁ ቃል በውስጣችሁ ገብቶ ሕይወት እንዲኖረው ፍሬ እንዲያፈራ እግዚአብሔር እንዲባርከው እንጸልያለን። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ እንጸልያለሁ። እግዚአብሔር ሆይ በድጋሚ ይህን ትምህርት እንዳስተምር እድል ስለሰጠኝ አመሰግናለሁ። ለሚሰሙኝ ሰዎች ደግሞ እግዚአብሔር ሆይ የማስተምረው ትምህርት በቀና መንፈስ ወደ ልቦናቸው እንዲደርስ አንተ በመንፈስ ተረዳኝ ዘንድ ታደርግ ዘንድ በኢየሱስ ስም ጸልያለሁ። ጌታ ሆይ ፍሬያማ እንዲሆኑ 100ም 60ም 80ም እንዲያፈራ ጌታ ሆይ ከዚህ የሚሰሙት ቃል በሕይወታቸው ገብቶ ጌታ ሆይ እንደውም 60 እና 80 ሳይሆን 100 ፍሬ እንዲያፈራ መልካም መሬት ላይ እንደወደቀው ልክ እንደዛ ዘር ጌታ ሆይ እንዲሆን በልባቸው ላይ በትክክል እንዲያርፍና እኔ ላስተምርበት በወደድኩት በዛ መንፈስ መረዳት እንዲሆንላቸው አንተ ታደርግ ዘንድ በጌታ በኢየሱስ ስም ጸለይኩ። ይህን ስላደረግክ አመሰግናለሁ። ስሜ ባረከ ይሁን። ጌታ ተመስገን። በኢየሱስ ስም አሜን። እሺ ዛሬ በጣም አጠር አድርጌ ነው እግዚአብሔርን ቃል የማካፍላችሁ ርዕስ በህልውናው መኖር ይላል። በህልውናው መኖር በዛ ርዕስ ነው እንከፈለው። እግዚአብሔር አሳን መፍጠር በፈለገ ጊዜ እግዚአብሔር በባህር ላይ ያሉት እንስሳቶችን፣ አሳ ነባሪዎችን፣ እንደገና ሻርኮችን፣ የተለያዩ ብዙ አይነት ፍጥረቶች አሉ አይደለ? በባህር ውስጥ የምናውቃቸው እነዛን ፍጥረታት ሁሉ ለመፍጠር በፈለገ ጊዜ እግዚአብሔር ያደረገው ምንድን ነው? ባህርን ያነጋገረው። እግዚአብሔር ባህርን ምን አደረገው? አነጋገረው። ምን አለው? ኦሪት ዘፍጥረት ምዕራፍ 1 ከቁጥር 20 እስከ 22 ያለውን እናነበዋለን። ኦሪት ዘፍጥረት ምዕራፍ 1 ከቁጥር 20 እስከ 21 እግዚአብሔርም አለ፣ ውሃ ሕያው ነፍስ ያላቸውን ተንቀሳቃሾች ምን ታደርጋለህ? ታስገኛለህ። አያችሁ፣ እግዚአብሔር ውሃን ምን አደረገው? ባህርን አናገረው። እግዚአብሔር አለ፣ ውሃ ነፍስ ያላቸው ተንቀሳቃሾችን ታስገኝ፣ ወፎችም ከምድር በላይ ከሰማይ ጠፈር በታች ይብረሩ። እግዚአብሔርም ታላላቆች አንበሪዎች፣ አሳ ነባሪዎች እንደማለት ነው፣ ውሃይቱ እንደ ወገኑ ያስገኘቻቸውንም ተንቀሳቃሾችን ሕያዋን ፍጥረታት ሁሉ እንደ ወገኑ የሚበሩትንም ወፎች ሁሉ ፈጠረ። እግዚአብሔር ያ መልካም እንደሆነ አየ ይላል። ኢየሱስ ጌታ ነው። ስለዚህ እዚህ ጋር አሁን ለነገራችሁ ያስብኩት ሀሳብ እግዚአብሔር በባህር ውስጥ ያሉትን ፍጥረታቶች በጠቅላላ መፍጠር በፈለገ ጊዜ ምንድን ነው ያደረገው? ባህርን ምን አደረገው? አነጋገረው። ባህርን አነጋገረው። ከዛ ባህር ምን አደረገ? አሳዎችን ምን አደረገ ማለት ነው? አስገኘ ማለት ነው። የእግዚአብሔርን ቃል ሰምቶ አስገኘ። ኢየሱስ ጌታ ነው። ቀጥሎስ ምን አለ? እግዚአብሔር ዛፎችን፣ እጽዋትን፣ ጫካን፣ እነዚህ ደኖችን መፍጠር በፈለገ ጊዜ ምንድን ነው ያደረገው? ምድርን ያናገረው። ይሄኛው ኖሮበት ምድር ምን አደረገው? አነጋገረው ማለት ነው። ኢየሱስ ጌታ ነው። እግዚአብሔር ያናገራል። ለእግዚአብሔር ሕይወት ያለው የሌለው ሁሉ ሰምቶ ምን ያደርጋል? ይመልስለታል። እግዚአብሔር ምድርን ምን ብሎ አነጋገረው? ምዕራፍ 1 ቁጥር 11 ላይ እንሄዳለን። እዛው ዘፍጥረት ላይ ማለት ነው። ዘፍጥረት ምዕራፍ 1 ቁጥር 11 እግዚአብሔርን ምድርን ዘርን የሚሰጥ ሳርንና ቡቃያን በምድር ላይ እንደ ወገኑ ዘር ያለበትን ፍሬን የሚያፈራ ዛፍን ታብቅል አለ። እንዲሁም ሆነ ይላል። ኢየሱስ ጌታ ምን አለ እዚህ ጋር? እግዚአብሔር ምድርን ዘርን የሚሰጥ ሳርንና ቡቃያን በምድር ላይ እንደ ወገኑ ዘሩ ያለበትን ፍሬን የሚያፈራ ዛፍን ታብቅል አለ። እንዲሁም ሆነ። ኢየሱስ ጌታ። አያችሁ፣ እዚህ ጋር ደግሞ እግዚአብሔር ዛፎችን ለመፍጠር በፈለገ ጊዜ ምን አለ? ምድርን አነጋገረ። እንደዚህ ይሁን በቃ ታብቅል አለ። ምድር ደግሞ እግዚአብሔርን ቃል ሰማች። ምን አደረገች?
ከውስጧ አበቀለች ማለት ነው ዛፎች። ኢየሱስ ጌታ። ስለዚህ አሁን ወደ እኔ ልቤ ላይ ወዳለው ሀሳብ ስንመጣ እንግዲህ እነዚህ ለሀሳቤ ማጠናከሪያ እንዲሆኑልኝ ብዬ ነው ወደ አሳውም ወደ ዛፉ የሄድኩት ማለት ነው። እና ወደ ዋናው ሀሳብ ስንመጣ እግዚአብሔር ሰውን መፍጠር በፈለገ ጊዜ ግን ምንድን ነው ያደረገው? እግዚአብሔር ሰውን መፍጠር በፈለገ ጊዜ ወደ ራሱ ዞሮ ከማን ጋር ነው የተነጋገረው? ከራሱ ጋር ነው የተነጋገረው። ኢየሱስ ክርስቶስ ጌታ። እግዚአብሔር ሰውን መፍጠር በፈለገ ጊዜ ከማን ጋር ነው የተነጋገረው? ከራሱ ጋር ነው የተነጋገረው። አሳን መፍጠር በፈለገ ጊዜ ባህርን ያናገረው። ምድር ላይ ያሉ ዛፎችን መፍጠር በፈለገ ጊዜ ምድርን ያናገረው። ሰውን መፍጠር በፈለገ ጊዜ ግን ከማን ጋር ነው የተነጋገረው? እግዚአብሔር ከራሱ ጋር፣ ወደ ራሱ ዞሮ ራሱ ጋር ነው የተነጋገረው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26ን እናነባለን። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 እንደዚህ ይላል፣ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን ምን እናድርጋለን? እንፍጠር። ኢየሱስ ጌታ ነው። የባህር ዓሣዎችን፣ የሰማይ ወፎችን፣ እንስሳትንና ምድርን ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ምን ያድርጉ አለ? ይግዙ አለ። ኢየሱስ ጌታ ነው። አሜን ነው። ስለዚህ አያችሁ ሰውን እግዚአብሔር ለመፍጠር በፈለገ ጊዜ ወደ ራሱ ዞሮ ከራሱ ጋር ነው የተነጋገረው። ከዛ ሰውን ፈጠረ ማለት ነው። አያችኋል? ኢየሱስ ጌታ ነው። ስለዚህ አሁን አሳን ከውሃ ውስጥ ካወጣችሁት ምን ይሆናል? አሳን ቅድም እግዚአብሔር ሲፈጥረው ማንን ያናገረው ብያቸዋለሁ? ባህርን ያነጋገረው። ስለዚህ አሳን ከባህር ውስጥ እስቲ አውጡት፣ ምን ይሆናል? አሳን ከባህር ውስጥ ካወጣችሁት በዛ ሰዓት አሳው ምን ይሆናል? ይሞታል ማለት ነው። ህይወት አይኖረውም፣ መቀጠል አይችልም፣ አቅም አይኖረውም ማለት ነው። በተመሳሳይ ደግሞ አንድ ዛፍን ከመሬት ላይ ከምድር ላይ ንቀሉት እስቲ፣ ስሩ። ስትነቅሉት እሱስ ምን ይሆናል? እሱም ህይወት አይኖረውም። ዛፉም ምን አይኖረውም? ህይወት አይኖረውም፣ ይሞታል ማለት። ለምንድን ነው የሚሞተው? ዛፉ ከምድር ላይ ስለተነቀለ። ዛፉ ከየት ነው የተገኘው? ከምድር ነው የተገኘው። ከተገኘበት አይደንቲቲ ከዛ ከምድር ላይ ዛፉ በነቀላችሁት ጊዜ ከተገኘበት ከመገኘው በተለየ ጊዜ ምን ይሆናል ማለት ነው? ያኔ ይሞታል ማለት ነው። በተመሳሳይ ደግሞ አሳም ከተገኘበት ከዛ ከባህር ውስጥ ባወጣችሁት ጊዜ ምን ይሆናል ማለት ነው? አሳው ይሞታል ማለት ነው። ልክ እንደዛ ማለት ነው። ሰው ከእግዚአብሔር ከተለየ ምን ይሆናል ማለት ነው? በዛን ሰዓት ሰው ይሞታል ማለት ነው። ሰው ከእግዚአብሔር ከተለየ ሞት ነው። በቃ ሞቷል፣ ጠፍቷል፣ ህይወት የለውም። ዝም ብሎ የሚንቀሳቀሱ እንጂ ሞቷል፣ ጠፍቷል። እግዚአብሔር ለእኛ ለሰዎች ምናችን ነው? የዘላለም መኖሪያችን ነው፣ ህይወታችን ነው፣ ጋሻችን ነው። ህይወት የምናገኘው ሰርቫይቭ የምናደርገው በማን ነው? በእግዚአብሔር ነው። በእግዚአብሔር ውስጥ ሆነን ስንኖር፣ በእግዚአብሔር ህልውና ውስጥ ሆነን ስንንቀሳቀስ፣ ከእግዚአብሔር ካልተለየን ምን አለን ማለት ነው? ህይወት አለን ማለት ነው። ከእግዚአብሔር መስመር ከወጣን፣ ከእግዚአብሔር አቅጣጫ ከተለየን ግን በዛ ሰዓት ምን እንሆናለን ማለት ነው? እንሞታለን ማለት ነው። ኢየሱስ ጌታ ነው። ሁልጊዜ በመውጣት በመግባታችን ስትወጡ፣ ስትገቡ፣ ስትተኙም፣ ስትነሱም፣ ስራ ስትሄዱ፣ ከስራ ስትመጡ፣ መኪና ድራይቭ እያደረጋችሁ ሊሆን ይችላል። ስራ እየሰራችሁ በህልውና ውስጥ መመላለስ ልመዱ። እየጸለያችሁ መኪና ድራይቭ አሉ። እየጸለያችሁ ስራ ስሩ። ፀጉር ቤት የምትሰሪዋ ልጅ እየጸለሽ ሃሌሉያ፣ እግዚአብሔር አንተ እኮ መልካም ነህ፣ አንተ እኮ ታላቅ ነህ፣ እግዚአብሔርን እያመሰገንሽ ፀጉር ስሪ። ታክሲ የምትሰራው ወንድሜ እግዚአብሔር አንተ ታላቅ ነህ እኮ፣ እግዚአብሔር ተባረክ፣ አንተ ምህረት ብዙ ነው፣ እግዚአብሔር አመሰግናለሁ እያልክ ንዳ። ይቻላል። እያሰላሰልክ ቃሉን የእግዚአብሔርን ቃል ያነበብከውን የእግዚአብሔርን ቃል በውስጥህ በአይምሮ ሜዲቴት እያደረግ ተንቀሳቀስ፣ ተመላለስ። ያኔ አሸናፊ ትሆናለህ።
ያን ጊዜ ህይወት ይኖርሃል። አሳን ከባህር ከለያችሁት ይሞታል ብያችኋለሁ። ባህር ግን ያለ አሳ ያው ባህር ነው። ባህር አሳ በውስጡ ኖረም አልኖረም ባህርነቱ አይቀንስም። ባህር መሆኑ አይቀንስም። አሳ ኖረበትም አልኖረበትም ባህር ባህር ነው። እንደዚያው በተመሳሳይ ምድርም ዛፍ በላዩ ላይ በቀለ አልበቀለ ምድር ምድር ናት። ዛፍ ነው ከምድር ከተለየ ህይወት የማይኖረው የሚሞተው እንጂ ምድር ምድርነቷ ይቀጥላል። ባህር ባህርነቱ ይቀጥላል። አሳ ነው ከተለየ የሚሞተው እንጂ ባህርነቱ ይቀጥላል። በተመሳሳይ እግዚአብሔርም እግዚአብሔር ነው። ከእግዚአብሔር ከተለየን እኛ እግዚአብሔር ምንም የማይጎልበት እግዚአብሔር እግዚአብሔር። ነገር ግን እኛ ግን ያለ እግዚአብሔር ግን ምን መሆን አንችልም፣ መኖር አንችልም። ህይወት የለንም። ከእግዚአብሔር ውጪ ከሆንን፣ ከመስመሩ ውጪ ከሆንን፣ ከህልውናው ውጪ ከሆንን፣ ከህልውናው ከእግዚአብሔር መገኘቱ ከወጣን ብዙ ክፉ ነገሮች ያገኙናል። ሞት ነው በቃ በአጠቃላይ እነሱ ሞት በሚለው ተጠቅልለዋል ይቀመጣሉ። ስለዚህ ሞት ነው የሚያገኘን ማለት ነው፣ ከእግዚአብሔር ውጪ ከወጣን ማለት ነው፣ ከህልውና ውጪ ከወጣን ማለት ነው። ስለዚህ ሁል ጊዜ እህትና ወንድሞቼ የምላችሁ ነገር ቢኖር አገልጋዮችን ብትኖሩ ሁል ጊዜ በህልውና ውስጥ መመላለስ ምን አድርጉ፣ የህይወታችሁ አንድ አካል አድርጉት፣ እንደ ሱስ አድርጉት። በቃ ይልመድባችሁ። ስትወጡ በህልውና ውስጥ ሆናችሁ ውጡ። ስትገቡ በህልውና ውስጥ ሆናችሁ ግቡ። ስትተኙ በህልውና ውስጥ ሆናችሁ ተኙ። ስትበሉ ሃሌሉያ እግዚአብሔርን እያመሰገናችሁ በቃ ተንቀሳቀሱ። የማይታዘዘው ሁሉ ይታዘዝላችኋል፣ የማይቻለው ሁሉ ይቻልላችኋል በህልውና ውስጥ ሆናችሁ። ስለዚህ እግዚአብሔር በህልውና ውስጥ ሆነን መውጣትንና መግባትን ያብዛልን። ኢየሱስ ጌታ ነው። በህልውና ውስጥ መውጣት የምንወጣበት የምንገባበት፣ ስንተኛ፣ ስንነሳ፣ ስንሰራ፣ ስናገለግል በሁሉ ነገር በእግዚአብሔር ህልውና ውስጥ ሆነን በፕሬዘንስ ውስጥ ሆነን መንቀሳቀስ እንዲሆነልን እግዚአብሔር እንዲረዳ በጌታ በኢየሱስ ስም ጸለይኩ። እንግዲህ ወዳጆቼ ሆይ ይሄን ነው ላስተምራችሁ ሼር ላደርጋችሁ ውስጥ የሞላው ቃል ይሄ ነው። ከባክግራውንድ እየገባ ስላለው ድምፅ በጣም ሶሪ፣ ምንም ማድረግ አልችልም። እንግዲህ ወደፊት የተሻለ ቦታ ሳገኝ ከእንደዚህ አይነት ባክግራውንድ ሳውንድ በማይገባበት ሁኔታ ሼር አደርጋችኋለሁ። አሁን ግን ሶሪ ብያለሁ። እግዚአብሔር ይባርካችሁ። እንግዲህ የተማርነው ቃል በህይወታችን ላይ ሰክሰስፉል እንዲሆን እግዚአብሔር በመንፈሱ እንዲባርክልን እንጸልያለን። እግዚአብሔር አባት ሆይ ይህን ቃል ስላስተማርከን እናመሰግናለን። እግዚአብሔር አባት አሁን ሼር ያደረኩት ቃል ጌታው እኔ ላስተምር በወደድኩበት በዛው መንፈስ ጌታው የሚሰሙኝ ሰዎች እንዲሰሙኝ በልባቸው ላይ እንድታስቀምጥልኝ በልባቸው ላይ እንድታኖረው በጌታ በኢየሱስ ክርስቶስ ስም ጸልይ። ጌታ ሆይ ይህን ስላደረግ አመሰግናለሁ። መልካም መሬት ሆኖ ልባቸው እኔ አሁን ያስተማርኩት ሼር ያደረኩት ቃል 100% ፍሬ እንዲያፈራ እግዚአብሔር አባት ሆይ እንድታደርገው በጌታ በኢየሱስ ክርስቶስ ስም ጸልይኩ። ይህን ስላደረግ እግዚአብሔር ሆይ አመሰግናለሁ። ስም የተባረከ ይሁን። የታመሙ ሰዎች ቢኖሩ በጌታ በኢየሱስ ክርስቶስ ስም አሁን የተፈወሱ ይሁን። በኢየሱስ ስም ደዌ ከላያቸው ላይ የተነሳ ይሁን። በጌታ በኢየሱስ ስም የበሽታ ኃይል ከላያቸው ላይ ይሰበር። ይህን ስላደረግ ጌታ አመሰግናለሁ። ወድሃለሁ። ተባረክልኝ። አሜን። እንግዲህ ወዳጆቼ ወዳችኋለሁ። በሌላ ጊዜ ደግሞ እንደዚሁ አጠራ አድርጌ የእግዚአብሔርን ቃል ሼር አደርጋችኋለሁ፣ እመጣለሁ። ሰብስክራይብ ያላደረጋችሁ ዩቲዩብ ቻናሌ ሰብስክራይብ አድርጉልኝ። ወዳችኋለሁ። ተባረኩ።